1 ሚሊዮን ብር እሰጣለሁ ልጄን ተዋት የሚለውን አባት ያጋጥማል። ሰላም ቤተሰብ ብለን ተመልሰን መተናል። ሰላም ጤና ይስጥልኝ ቤተሰብ፣ ከስንት ጊዜ በኋላ ተመልሰን መተናል። እናንተ ግን አዝጅባችኋለሁ፣ ሰው አትፈልጉም፣ እውነት ሰው አትፈልጉም። በጣም ነው የታዘብኳችሁ። እንዴት ለነገሩ የሰፈር ሰው ስለሆነ ሰብስክራይብ አድርጉ። እዚህ ሰፈር እንገናኛለን። በሩቅ ያላችሁ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ነበራችሁ? ግን መጠየቅ ነበረባችሁ። በጠየቃችሁኝ ሰዎች በጣም ከልብ አመሰግናለሁ። በሰላም ነበር የጠፋሁት። አሁን እንግዲህ ባበደ የዩቲዩብ ቪዲዮ ተመልሰን መተንላችኋል። ከብዙ ጊዜ በኋላ ስለሆነ የተመለስነው ቪዲዮ ብዙ ሰዎች ጋር ላይ ደርስ ስለሚችል ሼር ኮሜንት አድርጉበት። ቪዲዮ ላይ ሼር አድርጉልኝ ለምታቋቸው ሰዎች። ላይክ እንዳይረሳ፣ ላይክ በጣም ያስፈልጋል። ሰብስክራይብ 170 ሰብስክራይብ ደርሰናል። አሁን ወደ 200 ለመሄድ 30 ሰው ነው የቀረው። የምታቁት ሰው ሼር አድርጉት። 200 ሰው እንግባ። ኬክ እንቆርሳለን። ይኸውላችሁ ኬክ እንቆርሳለን። እንግዲህ ቤተሰብ ይሄን ያህል ካልኳችሁ ዘንዳ ወደ ቪዲዮአችን እንመለስ። ዳይ ወደ ቪዲዮ ሰላም ነሽ አማሪ? ወንድ ምንድነው ያልጠበቀኝ? አጃቢዎችስ? ኧረ በእናትህ ፀጉር ሻወር አንሶ ሽማግሌዎቹ ደግሞ ሲራብሱ ምን ሲሉ በቃ ሲያመሽብኝ እኔ የሚጫት ወሳደረሰችብኝ ዝም ይዘይር አድርገልኝ ልጅ እኮ ወንድ። እንግዲህ ዞሮ ሰርገኛ እናስገባም እንግዲህ አናስገባም ሰርገኛ ምን አልገባም ዝም ብዬ እዚህ ይሄን አምብር ስላልሰጣት ባለፈው እዛ ታች እየቃምኩ ኮምቦልቻ ይሄን አምብር ስትሉኝ እንኳን ማሳቱ አለፈ። አንዴ እሱ ደወለ መሰለኝ አልከበትም እኮ ወይ ወስሚ ወይ እየሰማህ ነው እኔ ሳልመጣ እናታፈነዱት ወንድም ዛሬ እኮ የደስታ ቀን እኮ ነው። መጣው በቃ ሙሽራይቱ አንድ ይሄን አብር ሰጥጀ ነው። ኧረ ነው እስሚ ሸፈን እነሱ ሸፈን ታደሽ። እሺ ወንድም እሺ ወንድም እቺ ስጥልኝ ለሷ አባናች በኋላ ይመጣው ስለለብኝ ነው ይሁን ዋናው አረንጓዴ መሆኑ ወንድም እዛች ልሄር ብዬ ነው። ለምላሽ በደንብ እናወራለን። ሰላም በሉኝ ሰርሽ። ኧረ ሙሽራው ማን ሊሸፍነው ነው? እስማኤል እሷ ተሸፍነው መድረክ ነው ተስወጣ ፎቶ ችግር የለውም። ኧረ ይደውና ቦቦል ሸፍቸው 2030 ላይ ሰርግ እንደዚህ ነው የሚሆነው። ኤክስፔክቴሽን አረ እንደዚህ እንደ ብራዘር ሳይወጪ ምናምን የሰርጎጪ ምናምን አያስፈልግም። ዝም ብሎ እንቀጥል ትኖሪያለሽ። አልበዛም። እንዴት አመሸባክ? እንዴት አመሸሽ? በጣም መሻ አይደለ? ኧረ አልመሸም። ደሞስ ምን ችግር አለው? ታምሽ እኔ ያለው አይደለ? ቤት እጠብቃለሁ። ከጓደኞቼ ጋር እኮ ትንሽ እየጠጣ ነገም እንደግማለን። እንኳን ጠጣሽልኝ። እዚህም ስለሄደ ኧረ ጠጭልኝ። ደግሞ ብዙ ወንዶች ነበሩ። ኧረ እንደውም ከነጭራሹ ሴቶች አልነበሩ ማለት ይቻላል። ኧረ ሴቶች ባይኖሩስ ወንዶች ብቻ ቢሆኑስ? አንቺ አለሽላችሁ አይደል እንዴ? እንደውም አንድ ወንድ እንደወደደኝ አይኑ ያስታውቅ ነበር። እንኳንም ወደደሽ የኔ ፍቅር። የምትወደድ ሚስት አለችኛ። ወደድኩሽ ምናምን ሲል ነበረ። ኧረ ካላረገሽልኝም ሲል ነበር። የኔ ሚስት የኔ እንቁ ቤታችንን ልጅ በልጅ ልታረጊው ነው። እንደው ፈጣሪ ምን ይሳናል? ተመስገን። ወይ ካልሆነ አሁን ልውለድለት እንዴ? ይሻላል። በጣም መሽቷል አይደል? ወይ ልሸኝሻ አይሻልም እንዴ? ኧረ ወይ ጸባይ ገባህ እንዴ? ተጣላኝ እንጂ። ኧረ ለምን በዛው ሲነጋ እቃሽን ይዘሽ ሄደሽ እናትሽ ጋር ትኖሪያለሽ። አልበዛም እንዴ? ጸበደላ ሚስቶች ረፉ። ኧረ ዋካችሁ ባሉት ከባለፈው ቪዲዮ ተምረዋል። ነገር አያረጉም። መች ተመልሼ እደውላለሁ ማለት ነው። ተመልሼ እደውላለሁ ማለት ከ5 ደቂቃ ወይ ከ10 ደቂቃ በኋላ እደውላለሁ ማለት አይደለም። ተመልሼ እደውላለሁ ከ10 ደቂቃ በኋላ ሊሆን ይችላል፣ ከ100 ደቂቃ በኋላ ሊሆን ይችላል፣ ከወር በኋላ ሊሆን ይችላል፣ ከአመት በኋላ ሊሆን ይችላል። ተመልሼ እስከደወልኩ ድረስ ቃሌን ጠበቅኩ ማለት ነው። ለምንድን ነው እንደ መጥፎ ሰው የምታዩኝ? ለምንድን ነው እንደ ውሸታ የምታዩኝ? አይደለሁም። በቃ አለቀ። ተመልሼ እደውላለሁ ማለት ተመልሼ እደውላለሁ ነው።
ተራዱን እንጂ ነገም ከነገ ወዲያም የዛሬ አመትም ሊሆን ይችላል በቃ ውሸታም አይደለም ወዴት ነው የምመለሰው? እና የት ነው እንደዚህ ዳራትን ገልብጣ የምትሄደው? ቀጠሮ አለኝ ዛሬ። ማግባት አይቻልም ዛሬ። ለምንድን ነው የማይቻለው? በቃ ማግባት አይቻልም ተባልክ። የት አለ ዩኒፎርም እና ደብተር? የምን ዩኒፎርም እና ደብተር? ቀበሌ አንዴ መጣ። በቃ ይሁን። እንደዚህ አይነት ዱርዬ ፀጉር እንደዚህ አሳድጋ ነው የምትገባው? ያማሃል እንዴ? ምን ሲማ እንደዚህ አይነት ዲሲፕሊን የሌለው ሰው ማግባት አይችልም። በቃ እባክህ አታዞር በል። አይዴት አለ የምን አይዲ ነው? እኔ ገና መታወቂያ ልወስድ ዛሬ ተቀጥሬ ነው። አይቻልም። ያለ መታወቂያ ማግባት አይቻልም። ሲጀመር አንተ ምን አገባ? ዘበኛ አይደለ እንዴ? ዞር በል ወደዛ። ዘበኛ አይደለ እሱ ነው የፈለከው። ዞር በል። ማግባት አትችልም። አጋባም እንደው ጫራስኩ በቃ አጋባም። ዞር በል ወደዛ። እንዳትገባት ታርካኝ። በቃ እንደውም ታውቃለህ፣ ለእንትኑ ለዋናው ነው የምነግረው። እንዳይሰራልን እናደርገዋለን። ለምንድን ነው የማይሰራልኝ? እንዴ አማለ ያባ አናግረኝ ነው። ወላጅ አምጣ። የምን ወላጅ አምጣ? ጨረስኩ። ዞር በል። እኔ ከሳለሁ። ታላቅ ያለ ሰው ይዘና አይቻልም። ማግባት አትችልም። ታላቅ ያለ ሰው ይዘና ዞር በል አንተ። ዞር በል በቃ። ወዴት ነው ዞር? አርጌ እንዳልጥል ያማል ይባል። ምንድን ነው ዳራቱ የሚገርም? የትምህርት ቤት ዘበኛ ቀበሌ ከገባ በኋላ በቃ ገባችሁ ተለማምጣችሁ ነው መሆን ያለበት። መቻችሁ ቀጥይ ወራዬ ለሩ ወንድሜ አቤት። እንዲሁ አሞተ ብዬ አሞኝ እንዲሁ በአዲስ አመት እንኳን አሁን በዓል ነው የሆነ አጥንት ምናምን ነገር ተጠቃቀም እስቲ። አጥንት እኮ እንዳለ አለቀው ይወፍራል። አዎ አጥንት በቃ ይጠነክራል። ደግሞ ስጋም ብላ በጣም ከስታል። አሁን ስጋ በላ ደግሞ ስጋ በላ ስጋ ይወፍራል። አዎ በቃ ሰውነት ትደርባለህ። ስጋ ምናምን በላ አርግሽ። እሺ በቃ እየመጣሁኝ እጠይቃለሁ። አይዞህ። እሺ አየለ እንዴት ነው? እንዴት ነው? ተሻለ? ትንሽ ይሻለኛል። በቃ አይዞሽ በርታ በልኝ ያልኩን ተጠቀምክ? ባለፈው ለታ ስጋ ሲከሳ ስጋ ብላ አላ። አዎ አጥንት ሲቀጭጭህ ደግሞ አጥንት ብላ አላ። አዎ አሁን ደግሞ እየው ምን ራየለ አየለ ቃንቂ ወደኗል። ቀጣይ ቪዲዮ 1 ሚሊዮን ብር እሰጣለሁ ልጄን ተዋት የሚለውን አባት ያጋጥማል። አሜን በሉ። መልካም ጊዜ። አሜን በሉ። አሜን በሉ። አሜን በሉ። እስቲ አሜን በሉ። እስቲ ኮሜንት ላይ በሉ። እስቲ አሜን በሉ። አሜን በሉ። ኮሜንት ላይ አሜን በሉ። አዞሎ አሜን አሜን በሉ። ጠብቃለሁ ብዙ ኮሜንት አሜን የሚል። ቀጣይ ቪዲዮ ይሄን እሹቹ ሉማ እሹቹ አረ ታስረኛ ና ግባ። ምንድነው የምትመጫበጨው? ታስረዋል ባደራ በእና ና ግባ በእና። እሺ ለዚህ ምንድነው? ምንድነው እነዚህ ምንድነው? እነዚህ ኧረ ምንም አይሉም። ለማዳናቸው አታ ኪቤ አታ ይዴ እጂ በመዳን ያለ ወጣይ ሄኖክ በመዳን ያለ ወጣይ ላስወጣ ሄኖክ ባለፈ አበደርኩ 50 ብር ካለንደስ ቆይ ታርጋለሁ። እዚህ ትሞት ሄኖክ በመዳን ያለ ሄኖክ አላስወጣም። ውሻ ግቢያችሁ ውስጥ ኧረ እባካችሁ ሰው ሲገባ እንኳን ሰሩ። እኔ ራሱ በጣም ተቸገርኩ። እንትኗ ግን አሪፍ ነው። ለተበደራችሁ ሳይው አሪፍ መላ ነው ወይ ያርጋል በዛው። ቀጣይ ቪዲዮ ኧረ ጠጣ የኔ ነው። ልጠጣ እውነት ልጠጣ እንትን ድንገት የመታሽ መስሎኝ። ኧረ የምትነው ጠጣ። ለአንተ እንደ ያስቀመጥኩ ሁለቱም ሚሪንዳ። አዎ ጠጣ። ልጠጣ ከጨረስክ ደግሞ እንደዛ ሁለቱ አዎ ይባል የሆነ ጊዜ ራሷ ሞኝ ሰው ይሄን አመጣልኝ። ሚሪንዳ በጣም ነው የምወደው። ኧረ እባክህ ጠጣ። እንደዛ ከሆነ ምን ችግር አለው? ጠጣለሁ። እሺ ልጠጣ። ይሄን ሁለቱንም ያንተ ነው። እሱን ጨርሳ በፊት አይ ይሄም ክፈቺልኝ። ሌላ ሰው ከመጣ ለሰው ከምትከፍቺ ይሄም ክፈቺልኝ። ችግር የለውም እዛው አስቀምጥ። አይተው እግዚአብሔርን ያሳዝናል በጣም ሰውየው። እግዚአብሔር በቃ ሰው ቤት ሄዳችሁ ፈታ ብላችሁ ጠጡ። በላ ጠጣ መባል አይቀር። ሄሎ ሄሌን ፍቅር የት ነህ? ቤት ነኝ ተኝቻለሁ። አይ ዛሬ እንዳትጠብቀኝ ነበረ። ከበሚ ጋር ነው ማድረው። በሚማ በሚ ግንባሯ ላይ ንቅሳት ያለባት በቃ ከሷ ጋር ነው ማድረው። እንዳትጠብቀኝ። እሺ በቃ ነግሬኝ እንደማሳልፍ
አሁን ማን ነው የሚወቃቀሰው ነው? ማን ከማን ጋር ነው የሚወቃቀሰው? ቀጣይ ቪዲዮ ኧረ አንተ ምግብ ካለ እናንተ በልተን ውጣ አይደል? ነገር አለ ምናምን ትላለህ። የሚያገኙትን ዲደብሊው በልቼ ነው። ይሄ ጦርነት ምን ዜና ምን ነው? ኧረ እኔ ድንች ወጥ ማለት ነው። ለዚህ ጋማኛ ጋር ምን ትላለህ? ዲኤምኤፍ አለኝ አየሽ? ምንድን አንተ የትኛው ሰርቪስ ነው? ዲኤምኤፍ ማለት ደስት ሙሉ ፍርፍር ማለት ነው። እንደዛ አትልም እንዴ? ቀረብ አድርገሽ ላኪ ነው። ይኸውልህ በቃ እንደዛ ከሆነ ማርስ በዱቤ በየረት ማለት ነው። ይሻለናል በእናትህ ይሻለናል። ኧረ በእናትህ ካርድ ዘጋ 10 ብር አለ እንዴ? በእናትህ ልካልኝ ቶሎ በል ተወላል። በዳይቱ ልክልህ የለኝ መስለ ብር በዚህ ሰዓት ካልዘጉ መች ተጠይቀህ በእናትህ። እኔ የለኝም። ምንድን ነው ላክሽል? ወይ በኔ ተላከው። ይህን ቪዲዮ የምታዩ ሰዎች ምን እየበላችሁ ነው እያያችሁ ያሉት? ምንድን ነው? ኮሜንት ላይ እስቲ ቁጭ አድርጉኝ። ቀጣይ ቪዲዮ ብታይ አድርገሽዋል ብዬ እንዴት ፈርቼ እንደነበር። ምኑን ሁማን ኤርሽን ትሰሪዋለሽ ብዬ ዛሬ አልተሰፋም እባክሽ። በፀጉሬ ነው ለነገር እንደዚህ ያምርብሻል። ዛሬ ከፍቅረኛ ጋር ቀጠሮ አለኝ። ኦኬ ሁማንሽን አታበድረኝም? እንሰራበት ዛሬ የሱ ጋር ልሂድ። አይ ማታ አሰራበታለሁ ብዬ እኮ አስቤ ዛሬ ብቻ አስቸግረሽ ደግሞ አላውቅም። ምንም ነገር ጠይቄሽ አላውቅም። እሱን ታውቂያለሽ አይደል? አይ አሰራበታለሁ ማታ ፕሮግራም አለኝ። ይሄ ዛሬ ደብሯል። አትይም ንጹህ አይደለም፣ ደስ አይልም ምናምን። ያንቺ ሁማን ሄር ግን በጣም ነው ደስ የሚሉን። በእናትሽ አበድረኝ እንዴ! ባልሽ አልጋ ላይ ፀጉር ይነጫል። ሁማን ሄር እንዲያበላሽው እንዴ? መጀመሪያው አማረ መጨፈኒ ሽንጉድን አላ የማኔሯን ከምትሰጥ እውነታው ቢወጣ ይቀላታል። እንግዲህ ቤተሰቦቻችን የዛሬ ቪዲዮ ይሄንን ይመስል ነበረ። እንግዲህ ከኛ ጋር ፈታ እንዳላችሁ ተስፋ እናደርጋለን። እንግዲህ ከዚህ በኋላ አንጠፋም፣ ቶሎ ለመልቀቅ እንሞክራለን። ሁልጊዜ እንደምንላችሁ በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ሰብስክራይብ